ሰላም እንዴት ናችሁ? የ2019 ንግድ ፍቃድ በስልካችን እናድሳለን። ክሮም እንገባለን። ክሮም ከገባን በኋላ ከላይ etrade.gov.et ብለን እንጽፋለን። ከላይ 3 ነጠብጣብ ነክተን ዲስክቶፕ ሳይት እንለዋለን። አገልግሎት ለመጠየቅ እንዲመቸን ከዛ ይግቡ እንላለን። እዚህ ጋር ሁሉ ጊዜ ፓስወርድ ሪሴት ማድረግ አለብን። በየአመቱ አምና የተጠቀምነው ፓስወርድ በሱ መግባት ስለማንችል ፎርጌት እንለዋለን። ፎርጌት ካልን በኋላ ፓስወርድ እናስገባለን፣ ቲን ነምበር እናስገባለን። አሁን መንቀየረው ድጋሚ አምና የተጠቀማችሁትን ፓስወርድ ድጋሚ አትጠቀሙት ስለማይሰራላችሁ አዲስ እናስገባለን። ከዛ ወደ ስልካችን ቴክስት ይላክልናል ማለት ነው ማረጋገጫ። እሱን ካስገባን በኋላ ያው የግድ ሁሉ ጊዜ የሚሰራ ስልክ ነው የምንጠቀመው ፈቃድ ያወጣንበትን። እዚህ ጋር ይላክልናል። ከተላከልን በኋላ የገባልንን ኮድ እናስገባለን። ከዛ ይሄው ተረጋግጧል እንገባለን ማለት ነው። ከዛ ቅድም ያስገባነውን ፓስወርድ እና ቲን ነምበር እናስገባለን። ፓስወርድ ስትጠቀሙ አሽ ምልክቷን ቁጥሩ ምናምን አስገቡ እንዲቀበል። ይሄው ገብቻለሁ ቅድም የቀየርኩት ፓስወርድ። ከዛ ገብቻለሁ። አሁን የእድሳት አገልግሎት ተጠይቃለሁ ማለት ነው። እዚህ ጋር አምና ቲን ነምበርና ፋይዳ ስላያያዝኩኝ ቀጥታ ወደ እድሳት አገልግሎት ነው የሚሄደው። እድሳት እለዋለሁ። እነዚህ ከተዘረዘሩት አገልግሎቶች ውስጥ ቀጥልላለሁ። እዚህ ጋር ከሁለት በላይ ንግድ ፍቃድ ካላችሁ እዚህ ጋር ይደረደርላችኋል። እየመረጣችሁ ቀጥል ማለት ነው። ማህበራት ከሆናችሁ ደግሞ ኦንላይን ፍሪላንስ ስለሆነ ኦዲት ማስገቢያ ይመጣላችኋል። ኦዲት ብቻ ነው የምታስገቡት ማህበር ከሆናችሁ ማለት ነው። ይሄ የግል ስለሆነ ነው። እዚህ ጋር ይሄው ገቢዎች ፍሪላንስ ማረጋገጫ ተደርጓል፣ ማደስ ትችላላችሁ ነው የሚለው። ከፍያለሁ፣ ግብ ስለከፈልኩኝ እንደዚህ ይመጣል። ክፍያ ቁጥር ነው የሚመጣልኝ። እዚህ ጋር የአገልግሎት ክፍያ ከዚህ በፊት 102 ብር ነበር፣ አሁን ደግሞ 302 ብር ሆኗል። ለኢትዮጵያ አደጋ ስጋት ምላሽ ተብሎ 200 ጭማሪ ተደርጓል። ይሄንን በኢትዮጵያ ንግድ ባንክ ወይም በቴሌብር ትከፍላላችሁ። በቴሌብር ከፍያለሁ። የትዕዛዝ ቁጥሩን ነክታችሁ የትዕዛዝ ቁጥሩን አስገብታችሁ መክፈል ትችላላችሁ። ከከፈልኩ በኋላ ይሄው ተከፍሏል ብሎኛል። ምስክር ወረቀት አወርዳለሁ ማለት ነው። የምስክር ወረቀት ምልክቷን ስነካ የአይን ምልክቷን ይከፍትልኛል። ያው የግዴታ ለዶክመንት ፕሪንት ለማድረግ ማስቀመጥ ስላለብን ወይ ወደ ቴሌግራም ወይም ዳውንሎድ አድርገን እናስቀምጣለን። ከላይ ያለችውን 3 ነጠብጣብ ነክተን ዳውንሎድ ምትላለች። ይሄው አድሶልኛል። የ2019 ታድሷል ይለኛል። ዳውንሎድ አረጋታለሁ። ይሄው ከፍቶልኛል። ሼር አድርጋችሁ ወደ ቴሌግራም ወደ ፈለጋችሁ ስልካችሁ ተጠቀሙ። የትም ሳትሄዱ ንግድ ፍቃዳችሁን 5 ደቂቃ ባልሞላ ጊዜ ውስጥ ማደስ ትችላላችሁ። ተጨማሪ መረጃ ማንበብ ከፈለጋችሁ የተለያየ መረጃ ዌብሳይታችንን ጎብኙ። አመሰግናለሁ። ቻው።